የደረሰባት በጣም ነው የምታሳዝነው። ይሄ ሁላ ንብረት በጣም ያሳዝናል፣ በጣም ማለት ነው። ያው እንግዲህ ከጀርባ ያለውን ነገር እንዲህ ነው ማለት አንችልም። ያው እውነቱን እነሱ ነው የሚያውቁት። ግን እንደው ስለ ትዳር ማለት ነው ሰው ማግባት ያለበት እንደኔ ሀሳብ የሚመስለውን ሰው ነው። በቃ የራሱ የሚመስለውን ሰው አላ። ለምሳሌ አትሌት ከአትሌት እንደነ ማነው ስለሺና ጥሩዬ ምናምን የሆነ ከእንትናችሁ ጋር ቢሆን በጣም ናይስ ነገር ነው። በቃ ማች የሚያደርግ ነገር አለ አይደል? አሁን እሱ እንግዲህ ባሏ የጨርቆስ ልጅ ነው። እሳት የላሰ የጨርቆስ ልጅ የላዳ ሹፌር። እንግዲህ አሁን እሱ እኔም ወስዶባታል አልወሰደባት ምናምን እያልኩ ሲሆን በገለቴ መሀልና በእሷ በገለቴ መሀልና በእሱ መሀል ያለውን እንትን አስቡት እንግዲህ ባክግራውንዳቸውን ማለት ነው። እሳት የላሰ ነው ምናምን ቢያረገውም እንኳን ምንም ላይገርም ይችላል። በቃ የወረቀት ስሮች የዶክመንት ስሮች ምናምን ይህን ሁላ ተበልታ እስከ ሰበር ድረስ እስከ ሰበር ፍርድ ቤት ለእሱ ተፈርዶለታል። በጣም ነው የሚደብረው። በቃ ማለት አርጎት ከሆነ ማለት ነው እንግዲህ ያው ከጀርባ ያለውን ነገር ምናምን አናውቅም። እና የእሱ ዘመድ ቲክቶክ ላይ ያለ የድሮ ዛፓ ነው እና ጣሊያን ድረስ ሄዶ ምናምን ሊያስታርቅ ምናምን የሆነ ሞክር ያለው ምናምን ብሏል። ብቻ የሆነ እኔ የዛፓው ዘመዱ ይመቸኛል። በጣም አሪፍ ነገር ነው የሚያወራው ስላሳለፋቸው ጊዜዎች በፖሊስነት ዘመኑ ማለት ነው ምናምን ቢሆን ገብታችሁት ስሙን እኔ እንጃ እንግዲህ ወይ ጽፍላችኋለሁ ስሙን እና እንደዛ ይላል እሱም ማለት ነው። ዘመዱም ስለሆነ ይሁን አላቅም ወይ እውነቱ ሌላ ሊሆን ይችላል። እስካሁን ምንም የለውም ነው የሚለው እሱ። አሁንም ያው በቺስታ ነው የሚለው ማለት ነው። እሱም መድኃኒዓለም ያውቃል። ግን ያው ታሳዝናለች። በቃ አይዞሽ ገለቴ አይዞሽ ገለቴ የተባለው እንግዲህ እንደ ሟርት ወይ ትንቢቱን ምናምን ደረሰባት። ብቻ ታሳዝናለች ስታለቅስ ራሱ። እና ሁለተኛው ደግሞ የሚቀጥለው ነገር ትዳር መሀል ላይ የሚያስታርቁ ሰዎች በቃ በጣም ከባዱ ነገር እሱ ነው ማለት ነው። አሁን የሃይማኖት አባቶች ምናምን እየተባለ ነገር ነው አይደለ እንትን የሚባለው የሚገባው። አሁን እንግዲህ ለሁለተኛ ጊዜ ይሆናል ያዩት አሉ። ከዛም በላይ ሊኖር ይችላል። ፓስተር ቸሬ ነው እዚህም ኬዝ ውስጥ አለ እየተባለ ነበር። እውነቱን ውሸት አላውቅም። ግን እሱ የገባበት አለ የሳምሶም እና የሚስቱ ያች የዘፋኟ ማለት ነው። እሱ ገባ ፌል አደረገ። ሰይፉ ጋር መጡ ዳቦ ተቆረሰ ማለት ነው። አለቀ ፋይናል። የገለቴም በቃ ላይ ኦልሞስት ሁሉም ነገር ካለቀ በኋላ ነው እንግዲህ ሰይፉ ጋር መታ ነገሮች እንዳከተሙ የታወቀው ማለት ነው። እና እኔ ራሱ አላቅም ፓስተር ቸሪ እና ሰይፉ ራሱ ደላላ የሆነ ንብረት ሲከፋፈሉ ምናምን ነገር የሚያሻሽጡ ደላሎች ሆኑ እንዲህ በጣም ነው ግራ የሚያጋቡ። አሁን የሰይፉ ሾው ራሱ በቃ በጣም እንትን ሆኗል እኮ። በፊት ያዝናና ነበረ አይደል? አሁን በቃ ፍቺ ነው ፍቺ ነው የሆነ ጭቅጭቅ ነው። በዚህ ገብቶ በዚህ ወጥቶ ምናምን በጣም በቃ በየሳምንቱ የሆነ ነገር አለ። በቃ የሆነ ነገር አለ። እና አሁን ራሱ መገመት ትችላላችሁ በሚቀጥለው ሳምንት ማን ይሆን ተረኛ የሚያስብል ነገር ማለት ነው። እና እንግዲህ ሁሉም ህግም አለ አይባልም። ግን ሁሉ ነገር ለሱ ተፈርዶለት አልቆ ኦልሬዲ አሁን እንግዲህ ያው በግድ ታስሯል። የሆነ እንዴት እንደሆነ አይታወቅም። ግን ከህግ በላይም ነው ማለት ነው ነገሩ አሁን እንግዲህ። እና እኔ እንደ ሀሳብ እንደ ምክር እንግዲህ ላላገባችሁ ማለት ነው እኩያችሁ ነው። ድሃ ከሆንክ ድሃ ተጋግዘህ ቢያልፍልህ ነው የሚሻለው። በቃ አለቀ። ምንም ወደዚህ ወደዛ የሚያስብል ነገር የለውም። በቃ መታገል ነው። ገብቷል። ከማይመስል ለሀብት ብለህ ትገባለህ። ከዛ ስትልክ ትኖራለች ማለት ነው። ሴትም ሆነሽ እንዲሁ ሀብታም ታገቢያለሽ። በዛ መጨረሻ ላይ እንግዲህ ያው ሲጫወትብሽ ይሄ ባይ ቻንስ ነው። በነገራችን ላይ ሁሉንም ነው እያልኩኝ ሳይሆን በቃ እንደዚህ አይነት ነገር አለ። ሴት ልጆች ራሱ ስናሳድግ ምናምን ነገር ያዩዋትና ልጅሽ ቆንጆ ነች፣ ይቺማ በቃ ባል በጣም ሀብታም ባል ታመጣልሻለች ምናምን ይባላል።
በቃ የልጅቷ እንትን አለቀ ማለት ነው። የምታስበው አእምሮዋ ላይ ምንድን ነው? ሳድግ ምን አይነት ባል ነው? በቃ ትምህርት የለ ምን የለ በቃ ሁሉ ነገሯን ትታ በባል ነፃ ለመውጣት ማለት ነው። ከዛ የሚገባበትን እንትን አስቡት። ያው ብዙ ታሪኮች አሉ እንደዚህ ራሱ እኔ በቅርቤ የማውቃቸው ሰዎች የሰው ታሪክ ስለሆነ እዚህ ሳላስፈቅድም አልወረውም። ግን ያው እስቲ ምን እንደሚባል አላውቅም። ገለቴ ታሳዝናለች የምር። ግን እሱም አድርጎት ይሆን ማለት እንዴት ከባድ እኮ ነው ለመፍረድ። ደግሞ ሁሉም ፈራጅ ሆነ፣ በቃ ሁሉም ፈራጅ ሆነ። ዘመቻ ነው ያው የሚዲያ ዘመቻ ይደረጋል ምናምን። ሰይፉ ላይ ቀረበች አደረገ። ከዛ አትሌቶች ተሰበሰቡ ምናምን ነገር እና ጭራሽ ተቋሙላ እናቋቁማለን ነው የሚሉት ለአትሌቶች እንትን የሚል ማለት ነው። ያው በሩጫ የሚመጣ ገንዘብ ደግሞ በጣም በቃ በጣም በጣም ምን እንደሚባል አላውቅም። በጣም ከባድ ነው። በጣም በጣም ማለት ነው። በጣም የሆነ እስቲ ትንሽ ሮጥ ብላችሁ ሞክሩት እንኳን የሆነ ለዝም ብላችሁ ማለት ነው እንዴት ከባድ እንደሆነ ማለት ነው። እና ይኸውልህ እንግዲህ ገለቴ ያጠፋችው ገና ስታገባ ነው። በቃ እዛ ጋር ነው ስህተቱ። የኛው አይደለም፣ የዛሬው አይደለም። ይህ ውክልና የሰጠችው ምናምን ሁሉ አይደለም። በቃ መጀመሪያ ስታገባ ነው የተሳሳተችው ማለት ነው። ያው ወደ ኋላ ሄዶ የሚመለስ ነገር የለም። ከእሷ ነው እንግዲህ አሁን ትምህርት የሚወሰደው ማለት ነው። ይህ ፍቅር ምናምን ነገር የሚባል ነገር አላውቅም። ብቻ ያው እሱም ይሆናል። ግን የሚመስላችሁን ሰው ማለት ሰው አይቶ የሚወድላችኋል። ይሄ እኮ አይሆንሽም ምናምን ይላል ሰው። ግማሹ ከምቀኝነት ነው። ደግሞ በጣም የሚወዳችሁ የምታምኑት ሰው ደግሞ እውነቱን ነግሮ ሊነግራችሁ ይችላል። ይሄ ሰው አይሆንሽም፣ ይሄ ሰው አይሆንህም እንደዚህ ተብላችሁ ትነገራላችሁ። ግን የሚመስለን ሰው እኩያችንን እንደዛ ብናገባ አሪፍ ነው። እንግዲህ እኔ እንትን ከልምድ ኖሮኝ ምናምን አይደለም የትዳር ይሄን ለማወራው ማለት ነው። ግን የሚመስለኝ እንደዛ ነው። በቃ እኔ በፊት እል ነበረ በቃ እኔማ ሀብታም አግብቼ ምናምን እል ነበረ። በቃ ባገኝ ላረገው እችል ነበረ። ግን እግዚአብሔር ፈቃድ ሆኖ ያው እኔም እኩዬን ያገኙት ብዬ ነው የማስበው። እንዲህ የምትሰራ ምናምን ባላንስ ሲያደርግ ደስ ይላል። በቃ ለማደግ ማለት ነው። በተረፈ ለገንዘብ ተብሎ የሚገባበት ነገር ያው ፍቅር የለውም። አለቀ። ከባድ ነው። እንደውም አንድ የሆነ ቅርብ ጊዜ እንግዲህ አላውቅም፣ እኔ ኳስ ስለምከታተል በዛውም ላይፍ ስታይላቸውንም እናያለን። ኳስ የሚወድ ሰው ብዙ ሰው ታውቁ ይሆናል። እና ሀኪም የሚባል ተጫዋች አለ። ፒኤስጂ ነው የሚጫወተው፣ ፈረንሳዊ ነው እና ያገባል። 2 ዓመት ነው አብረው የቆዩት ከሚስቱ ጋር ማለት ነው። በቃ እሷ ጎልድ ዲገር ነች። ፍች ጠየቀችና ፍርድ ቤት ሄዱ እና በጣም እሱ እንግዲህ ሀብታም ተጫዋች ነው። አስቡት፣ በሚሊዮኖች ምናምን ነገር ነው እዛ ጋር የሚከፈላቸው እንግዲህ ኳስ ተጫዋች ሲባል እና እንዳለ ንብረቱ በእናቱ ስም ነው። ምንም ነገር በእጁ የለም ማለት ነው። እና አገኛለሁ ብላ በጣም ከባድ ነው። የእሷን ሁላ ነው የሚካፈላት አይነት ነገር። በቃ በጋራው ናቸው ያፈራችሁት ሀብት ከተባለ እንግዲህ እሷ እጇ ላይ ካለ ትካፈላለች። ይሄ ሁለተኛ ደግሞ ሌላ እንደዚህ አይነት ኬስ አንድ ማነው እስራኤል ነው ምናምን የሚባል የሆነ ፋይት አለ። ከቦክስም የከበደ ፋይት አለ። ሪንግ ውስጥ ገብቶ በእጅም በእግርም ነው መከላከያ ምናምን የለውም። በባዶ እግር ነው የሚገባው። የሆነ ጥቁር ፋይተር ነው እና እሱም እንደዚህ አይነት ኬስ ገጠመው እና እሱም እንዳለ ፍርድ ቤት ሲሄድ በእናቱ ስም ነው ያለው ሙሉ ነገሩ ማለት ነው። ከዛ ፍርድ ቤቱ እንግዲህ የጋራ ንብረታችሁ ተብሎ የእሷን በእሷ ስም የሆነ $1 ሚሊዮን ይገኛል አይ ቲንክ እና 500,000 አካፈሏቸው። እንደዚህ አይነት ነገር አለ እንግዲህ እና ሲገባ አላውቅም። ትዳር እንትን የለውም የሆነ ፎርሙላ ምናምን እንደዚህ አይነት እንትን ያለው አይመስለኝም። እግዚአብሔር የሚሰጠው ነገር ነው። ግን እንግዲህ በልጧት ከሆነ ታሳዝናለች። በቃ ስቲል ታሳዝናለች። ግን ያው የእሱም ደግሞ እውነት ይኖራል ምናምን እዚህ ጋር መፍረድም ከባድ ነው። ግን ሁላችንም የሆነ ለእንትናችን ለእንደዚህ
ትዳራችን ማለት ረጅም ህይወት ነው በቃ የሚኖረው። ፍቺ በመሀል ባይኖር ምናምን ደስ ይላል። ይህ በቃ እግዚአብሔር የባረከው ቢሆን ማለት ነው የሁላችንም እንትን። ግን እንደዛም ሲሆን ምርጫ ላይ በቃ እኔ አሁን ማለት ልጅ ነኝ እኮ በቃ ለእንደዚህ ለትዳር ለመምከር ምናምን ነገር አልሆንም። ግን እንደው የሚመስለኝ እንደ ሀሳብ የሆነ እኩያችሁን በቃ የሚመስላችሁን ሰው አለ አንዱ ያስታውቃል ይመስለኛል። በቃ የከተማ ልጅ ከሆናችሁ ከከተማ ልጅ ጋር በቃ ከምትግባቡት ጋር አውርታችሁ ምናምን የምትግባቡት ጸብም ቢኖር ምንም ቢኖር የሆነ ሰው በመሀል ሳይገባ ምናምን አውርታችሁ የምትፈቱት የምትግባቡት ሰው አለ በቃላት እንደዛ ቢሆን አሪፍ ነው። በሀብት ደረጃ ላይ እናታች የሆነ ነገር በቃ ልክ አይመጣም። ቤተሰባችሁን ሁላ ነው ነገር የሚናቅባችሁ በቃ እንደዚህ በገንዘብ ከሚበልጣችሁ ሰው ጋር ማለት ነው። በዛ ላይ ስራ ማሰሩ ምናምን ከሆነ አስቡት እንግዲህ ይሄ ሁላ አለና ይህን ሀሳብ ለማጋራት ነው እንግዲህ። በዳሙ ሌላም ጊዜ ይመጣሉ እንደዚሁ የሆነ የሶሻል እንትን እንዲህ ምን የሚወራበት ነገር ካለ እናወራለን። ያው እንደ ሀሳብ እንደ አስተያየት እስቲ የሚሰማችሁን ደግሞ በቃ ጻፉልኝ። እኔም እንደ ሀሳብ እንትን የምለው ነገር ይኖራል። በቃ ሌላ ጊዜ ደግሞ እንዲህ መጽሐፎችንም ስለ ሙዚቃም ስለ ፊልምም እናወራለን። ግን ይሄ አሁን ዝም ብዬ ሳስበው ለዚሁ ላይ ጊዜ ያለን አይመስለኝም። በጣም በየቀኑ በየሳምንቱ አዳዲስ ርዕስ ከበድ ከበድ ያለ ርዕስ ነው እንትን ያለው እያጋጠመን ያለው እና እኔ ራሱ በጣም ብዙ ጊዜ እንደዚህ በቃ እንዲህ ቪዲዮ ልስራ እንዲህ እያልኩኝ እንትን እላለሁ እና አሁን በቃ እንትን ሆኖብኝ ከአቅም በላይ ሆኖብኝ ነው። ከማን ጋር ላወራው እዚህ ጋር ለእናንተ ሀሳቤን እንትን ካላልኩኝ እማቆን የገባኝን ካላወራው እንትን ነው ዝም ማለቱ መታፈን ነው ለራሴ ማለት ነው። ስለዚህ እስቲ እንትን እናደርገዋለን። ሌላም ከጓደኞቼም ጋር ቁጭ ብለን እንዲህ የምንጫወተውን እንትንም ቁም ነገረኞች ጓደኞች አሉ ከእነሱ ጋር የምናወራው እዚህ ጋር በቃ እንትን እንፖስተዋለን ብዙ ነገር እንትን እንላለን። ከዛ ስለ ሙዚቃ፣ ስለ ፊልም፣ ስለ ኳስ ኢንተርቴንመንት አጠቃላይ ማለት ነው በደንብ በቃ እንጫወታለን። ግን እቺን ነገር አስቡባት እንግዲህ የገለቴ እንትን አዶኑ ሊመለስላት ይችል ይሆናል በዚህም በዛም ተብሎ እንግዲህ ደጋግ ሰው አይጠፋም። ነገሮች ሊስተካከሉላት ይችላል። ግን ሌሎቻችሁ እንግዲህ ያላገባችሁ ትንንሽ ልጆች በእንደዚህ አይነት መንገድ ላይ ያላችሁ ስፖርተኛ ከሆናችሁ ከስፖርተኛ ጋር እንትናችሁንም ይረዳላችሁ ማለት ነው። ሁለ ነገራችሁን የሚረዳላችሁ ከሱ ጋር ያው ፍቅር እንግዲህ ሊይዝ ይችላል። ግን በቃ ያኛው ነው አሪፍ ከሚመስላችሁ ሰው ጋር ማለት ነው። ሙዚቀኛም ከሆናችሁ እንደዚሁ ከእንትናችሁ ጋር ምናምን በሙዳችሁ ማለት በቃ ከከተማም ከሆናችሁ ከተማ የሆነ ከክፍለ ሀገር ልጆችም ከሆናችሁ እንደዚሁ ስሜታችሁን በቃ አስተዳደጋችሁን ማንነታችሁ ምናምን ከሚያከብርና ከሚረዳላችሁ ሰው ጋር ቢሆን አሪፍ ነው እላለሁ። በቃ ሌላ ጊዜ ደግሞ እመጣለሁ ከሰሞኑም ማለት ነው። አልጠፋም በአዲስ ነገር ማለት ነው። ይመቻችሁ።